ሰላም እንዴናችሁ ቤተሰቦቼ ይህ ፒናት ቲዩብ ነው እኔ ደግሞ ጴንኤል ነኝ ዛሬ በፒክኒክ ፖድካስት እንግዲህ እንዲህ ባለ ሁኔታ መጥቻለሁ እንደምትመለከቱት ቡናው ፈልቷል ሁሉም ነገር ዝግጁ ነው እጅግ በጣም ነው የሚያምረው ስለ አንዳንድ ሐሳቦች ዛሬ እንግዳ ያደረኩት እናንተ ቤተሰቦቼ ነው ስለዚህ የትም መሄድ አይቻልም እንግዳ ናችሁ ከናንተ ጋራ እምናነሳቸው እምንጫወታቸው ሐሳቦች አሉ ለሐሳቦቻችን ያላችሁን ሐሳብ እንግዲህ ኮሜንት በማድረግ ቤትስ በመነጋገር ሊሆን ይችላል ከናንተ ጋራ ነው ቆይታ የምናደርገው በህይወቴ አስቤው የገረመኝ ነገር እና ለእናንተም ደግሞ ባጋራችሁ ትጋሩኛላችሁ ብዬ ያሰብኩት ነገር አለ ስለ ቃል ነው ዛሬ የምናወራው ስለ አንደበት ነው የምንነጋገረውና የምታስቡትን ሐሳብ ባካችሁ ሼር አድርጉልኝ እንዲሰመርበት የምፈልገው ነገር ግን እኔ ኤክስፐርት ሆኜ ስለ ነገሮች አውቄ ማብራሪያ ለመስጠት ሳይሆን እኔ ካለኝ ዕውቀት አንፃር የእናንተን ዕውቀት አንድ ላይ በጋራ አድርገን ብንማማር ስለ እንደዚህ ነገሮች ደግሞ ብናወራ መልካም ነው ብያለሁ ስለዚህ ዛሬ እንግዶች ስለሆናችሁ በጣም አመሰግናለሁ ቡናችንን እንቅዳ እንግዲህ ብዙ ነገር አለ እየበላን እየጠጣን እንጫወታለን ማለት ነው እንደዚህ ባለ ሁኔታ ውስጥ ያማረ ፒክኒክ ሰርቼ ወደናንተ ሁሉ ጊዜም እንደተለመደው የምቀርበው በፋና ነው ፋና የምትገኘው ሰሚት መሪ አካባቢ ነው እጅግ በጣም ለፕሮግራም በተለይ ደግሞ ልክ እንደዚህ አይነት ፕሮግራም አድርጋችሁ ከልጆቻችሁ ጋር ሊሆን ይችላል ከጓደኞቻችሁ ጋር ለመሆን ለብራይዳል ለቤቢ ሻወር በጣም በእውነት ምቹ የሆነ ቤት አላትና መታችሁ ጎብኛት እላችኋለሁ ወደ ሐሳባችን ስንገባ ዛሬ የምናወራው ሐሳብ እንግዲህ ስለ ቃል ወይም ደግሞ ስለ አንደበት ነው ብያችኋለሁ እስኪ ቡና ይልቅዳና እየጠጣን አንድ ላይ እናወራበታለን ይህንን ሐሳብ ከናንተ ጋራ ለመጋራት በዋናነት እንዳስብ ያደረገኝ በህይወቴ ውስጥ የተፈጠረ አንድ ሞመንት ነው እና ምንድነው እኔ ብዙ ጊዜ የምናገረው ነገር የማስበው ነገር በህይወቴ እርግጠኛ የሆንኩት ነገር በተለይ ደግሞ አብዝቼ ለብዙ ሰዎች የማወራው ነገር ህይወቴ ላይ ሆኖ አይቼዋለሁኝና የምንናገራቸው የምናወጣቸው ቃሎች ምን ያህል በህይወታችን ዋጋ አለው የሚለውን ነገር ብንነጋገርበት ብዬ ነው ዩኒቨርሲቲ ያለው ያው ከልጅነቴም እንደነገርኳችሁ ብዙ ጊዜ አወራለሁ የማወራው ነገር በህይወቴ አሁን ላይም ሆኖ አይቻለሁኝና ዩኒቨርሲቲ ያለው ግን አንድ አጋጣሚ ተፈጥሮ ነበርና ዶርም ውስጥ ቁጭ ብለን ብዙ ጊዜ እናወራለን ስለ ፍቅር ህይወታችን እናወራለን ስለ ትዳር ህይወታችን ያገባም ሰው ስለነበረ ነው ዶርም ውስጥ ስለ ትዳር ህይወት ያልኩትና እኔ በርግጥ አላገባም ስለ ትዳር ህይወቷ ስለ ሪሌሽናችን ሪሌሽን የሌለውም ደግሞ ስለ መስፈርቱ ብዙ ነገር እናወራለንና የሆነ ቀን እኔ ብድግ ብዬ ሳላስብበት ነው የእውነት ምንም አላሰብኩበትም ይሄ ያን ያህል አይምሮ ውስጥ አብሰልስየውም አይደለም ግን ድንገት ብድግ ብዬ ምን አልኩኝ አረ በዚህ ዘመን ምን ትዳር ነው ልጅ ወልዶ በቃ ልጅን ማሳደግ ነው ብዬ ካፌ ወጥቶ ያንን ነገር ስናገር ትዝ ይለኛልና አንድ ዶርሜ ጓደኛዬ በጣም ሞግተችኝ እንዴት እንደዛት ያለሽ ልጅ ብቻውን ይሄ ቀላል አይደለም ምናምን አሁን ላይ በቃ ሲንግል ማምነት እኮ ፋሽን ሆኗል ጀስት ልጅክን ተወልዳለ ከዛ በኋላ ፋይናንሻሊ ስትሮንግ ሆኖ ልጅን ማሳደግ ነው የሚል ሐሳብ አነሳሁኝና አወራሁትና ከዛ በኋላ አለፈ ብዙ ጊዜ ከዩኒቨርሲቲ ተመርቀን ወጣንና ከሆነ አመት በኋላ ግን ራሴን ያገኘሁት እዛ ቦታ ላይ ሆኗል ሲንግል ማም ሆኜ ልጄን ያሳደግኩ ብቻዬንና ወዲያውኑ ይሄንን የፒክኒክ ፖድካስቴን ሳስብ ይሄንን ሐሳብ ለማንሳት ይሄ ነገር ነበር ሃይምሮዬ ላይ መጣውና እንዴት ነው በህይወታችን ውስጥ ሳናስብም እያሰብንም የምናወጣቸው ቃሎች ምን ያህል ዋጋ ያስከፍሉናል ምን ያህል ለምንናገረው ነገር እንጠነቀቃለን ምን ያህል የምንናገራቸው ነገሮች ህይወታችን ላይ ዋጋ አላቸው የሚለውን ነገር አስቤ ስለ አንደበታችን በህይወታችን ላይ በላይፋችን ላይ ስለምናወጣው ቃል እንግዲህ እንድንነጋገር ነው እዚህ የመጣሁትና የቅድሙ ምሳሌ ብቻ አይደለም ብዙ ጊዜ እኔ በህይወቴ ላይ ልጅ ያለው እናገር ነበር እኔ ጋዜጠኛ ነው መሆነው እኔ አርቲስት ነው መሆነው እኔ ሀብታም ነው መሆነው እኔ እንዲህ ነው መሆነው ይሄን የምላችሁ እንግዲህ ያንን ለመሆን የሚያበቃኝ ምንም ሲቹዌሽን ሳይኖር ነው ተወልጄ ያደኩት ሻሸመኔ ነው ፋሚሊ ቢባል በፋሚሊ እማገኘው ወይም ደግሞ ይሄ በቃ ገንዘብ ይኖረኛል ወይ ይሄ ከቤተሰብ ወርሰዋለሁ ከቤተሰብ ጋር ይመጣል የምለው ነገር በሌለበት በዜሮ እንደዚህ አይነት ነገሮች አወራ ነበርና ያ ሁሉ ነገር አድጎ መጥቶ ዛሬ ደግሞ ህይወቴን
ሙሉ ለሙሉ ባይባልም በተወሰነ መልኩ እዛ ቦታ ላይ ያገኘሁትና እስኪ እናንተ ንገሩኝ በህይወታችሁ ውስጥ ስትናገሩት የኖራችሁት ነገር ስታወሩት የኖራችሁት ነገር ምንድነው የሆነ ምንድነው ይሄ ማለት እኔ ጥሩን አወራውላችሁ እንጂ ብዙዎቻችን እኔም በራሴ ቅድም መጀመሪያ መጥፎን ነግሬያችኋለሁ እንግዲህ ሳላስበው ነው የምን ባል ነው እንግዲህ ባል ምን ያደርጋል ወልዶ ከዛ በኋላ ልጅ ይዞ በሰላም መኖር ነው ያልኩት በትዳር ውስጥ ያለውን ፍቅር ምኑንም አላወቅኩትም ጀስት በሚወራ ወሬ ብቻ ብድግ ብዬ ግን እኔ ወልዶ በቃ ሲንግል ማን ሆኖ በሰላም መኖር ነው አልኩኝና ያ አፍ አፍርቶ ዛሬ ራሴ እንደዚህ አይነት ነገር ላይ አገኘሁትና ከአንደበታችን የሚወጣው ነገር ከራሳችን የሚወጣው ነገር በጣም ብዙ ዋጋ ያስከፍለናልና ይሄንን ነገር ስመለከት ብዙ ጊዜ ለኛ ብቻ አይደለም በተለይ ደግሞ ቤተሰቦቻችን እኛ ላይ የሚያወጡት ቃል ጓደኞቻችን እኛ ላይ የሚያወጡት ቃል የሥራ አካባቢያችን ላይ በእኛ ላይ እንዲወጣ እንዲነገር የምንፈቅደው ቃል ከፍተኛ የሆነ አስተዋጽኦ ያደርጋል ብዬ አስባለሁ እንመልከት እስቲ ቤተሰቦቹ አትችልም አንተ እኮ ማትረባ እየተባለ ያደገ ልጅ ትልቅ ሆኖ ስኬታማ የመሆን ቻንሱና ስኬታማ ቢሆንም ያለው ኮንፊደንስ በጣም ይለያል እኔ ብዙ ጊዜ ሰዎችን ኢንተርቪው ያደርጋለሁና ይነግሩኛል በቃ ሁሉ ጊዜ እናቴ ትችያለሽ ትለኝ ነበር አባቴ እንደምችል ያምንብኝ ነበር እኔ ራሴ እንደምችልና እዚህ ቦታ ላይ እንደምደርስ አቅ ነበር እናገር ነበር ይላሉና እምናወራቸው ቃላቶቻችን ከአንደበታችን የምናወጣው ቃል በህይወታችን ውስጥ ብዙ ነገር ሊሰራል ብዬ አስባለሁኝና እንደዚህ ከሆነ እስኪ ወደ ህይወታችን እንመልከትና ምን ያህሎቻችን ነን ስለ ህይወታችን ምንድነው የምናወራው ምን አይነት ጥሩ ነገር ነው የምናወራው ምን አይነት መጥፎ ነገር ነው የምናወራው ይሄ ዘመን ይሄ ትውልድ ሳረባ ቀረው ማለት ነው ለቤተሰቦቼ ሳሎን ቀረው ማለት ነው ራሴን መቻል አቃተኝ ማለት ነው አልችልም ማለት ነው በቃ እኔ መሮኛል ይሄ እያንዳንዱ የምናወጣቸው ቃላቶችን በፖዚቲቭ ቀይራን በቃ ነገሮች ይሳካሉ በቃ ነገሮች ይሆናሉ ምንም ባዶ በሆነበት ሁኔታ ውስጥ ራሱ ነገ ጥሩ ይሆናል እያለን የምናወራ ምን ያህሎች ነንና እስኪ ስለ አንደበት የምታስቡትን ነገር ስለ ንግግር ስለ ቃል የምታስቡትን ነገር እናንተ በተቻላችሁ መጠን አጋሩኝ ሳስብ እንደው ወደ መጽሐፍ ቅዱስ ላይ ራሱ ብንሄድ መጽሐፍ ቅዱስ ምን ይላል ለመናገርም ጊዜ ያለው ይላል እንዲሁም ደግሞ ዝም ለማለትም ጊዜ ያለው ይላልና በህይወታችን ጥሩ ካልሆነ ሰዎችን የሚጠግን ካልሆነ እኛን የሚጠግን ካልሆነ ዝም ለማለትም ጊዜ ስላለው ዝም ማለት እንችላለንና አንዳንዴ በማውራት ውስጥ ራሳችንንም ብዙ የምናሳጣው ነገር አለ ሰዎችንንም ደግሞ በጣም ብዙ የምንጎዳው ነገር አለ ብዬ አስባለሁና ያልተረዳነው ይሄ ቃል የሚባለው ነገር ወይም ደግሞ ከአንደበታችን የሚወጣው ነገር ምን ያህል ፓወር እንዳለው ብዙዎቻችን የተረዳን አይመስለኝምና እኔም ያን ያህል ገብቶኝ በጣም ብዙ ዕውቀት ኖሮኝ ሳይሆን ግን ደግሞ ያልተረዳነው እንደ ሀገር እንደ ትውልድ ማወቅ አለብን ብዬ ያሰብኩት ነገር ስላለ ነው መጽሐፍ ቅዱስ ራሱ ሁላችንም ከመኖራችን በፊት ፍጥረት ከመፈጠሩ በፊት ከሁሉ ነገር በፊት ቃል ነበር የነበረው ሰው ቃል ነው ይሄ የምንመለከተው ሰማይና ምድር ቃል ነው ስለዚህ እግዚአብሔር በቃሉ ውስጥ የፈጠረን ፍጥረቶች ነን ማለት ነውና ዛሬ ላይ አግዝፈን የምንመለከተው ነገር ሁሉ ቃል ከሆነ ቃል ምን ያህል ፓወር እንዳለው በደንብ እንመለከታለንና በህይወታችን ውስጥ ቃል ያለውን ዋጋ የተረዳን ሰዎች ሁሉ ጊዜም እንግዲህ በተቻለ አቅም ሁሉ ስለራሳችን ጥሩ ቃልን ለመናገር መሞከር አለብን እኔ አንዴ የሆነ ስልጠና ወስድ ነበርና ምን አደርግ ነበር ዩኒቨርሲቲ ሳልገባ በፊት አዲስ አበባ ዩኒቨርሲቲ መግባት ፈልግ ስለነበረ ክፍሌ ላይ አዲስ አበባ ዩኒቨርሲቲ ቲያትር አርት ዲፓርትመንት ብዬ ለጥፌ በየጊዜው ዲፓርትመንት ሳይመደብ ፈተና እንኳን ኢቨን ሳንፈተን እኔ አዲስ አበባ ዩኒቨርሲቲ ነው የምገባው ነበር ሁሉ ጊዜ ነው የምለው ያለ ምንም ጥርጥር ነበር ብለው ነው ይገርመኝ ነበር እኔ አይምሮዬ በቃ እርግጠኛ ነውና ግራ ይገባኛል አንዳንዴ ለራሴ ራሱ በምን ልክ ነው እንደዚህ እርግጠኛ ይሆንኩት ላለውና በቃ አዲስ አበባ ዩኒቨርሲቲ ነው የምገባው ላለው ከዛ የምርም ስመደብም ውጤትም ሲመጣ አዲስ አበባ ዩኒቨርሲቲ ነው የገባሁት እያንዳንዱ የምናገራቸው ነገሮች እማወጣቸው ቃላቶች በህይወቴ ውስጥ ጥሩ ሆነው ነው ማገኛቸውና ሌላ ደግሞ ጥሩ ነው ብዬ ማስበው ከኔ የማገኘው ነገር በጣም የሚያሰናክል ነገር ውስጥ በቃ ከባድ የሚባል ሲቹዌሽን ውስጥ ራሱ ሆኜ ራሴን ሳገኘው ምንድነው የምለው ኦኬ በቃ ጥሩ ይሆናል ነው የምለው ይስተካከላል በቃ ተፈጠራ ነው የምለውና ይሄ ከማማረር ይልቅ ማመስገን ከማማረር ይልቅ እግዚአብሔር ይመስገን ማለት ጥሩ ቃልን ማውጣት
በህይወቴ በጣም የምመርጠው ነገር ነውና ለኔ በህይወቴ በጣም ትልቅ የረዳኝ ነገር እግዚአብሔር የሚሰጠኝ ጥበብ ብዬ ማስበው ስለራሴ ሰዎች ጋር ለምናገረው ነገር ጥሩ ቃልን ማውጣት ነውና እስቲ እናንተም ሐሳባችሁን አጋሩኝ። ስለ ቃል አሁን ስንመለከት ብዙ ጊዜ ብዙዎቻችን ባለንበት ኤንቫይሮንመንት ራሱ በጣም ብዙ የምናመሰግንበት ነገር ኖሮን ምናልባት ጤናችን የምናመሰግንበት ነገር ሊሆን ይችላል። የተሰጠን ቤተሰባችን፣ ፋሚሊያችን ሰላም መሆናቸው፣ ያለንበት ሁኔታ በጣም ብዙ የምናመሰግንበት ከመቶ ብንመለከት ምናልባት 80% የምናመሰግንበት ነገር ይሆናል ፈጣሪ የሰጠንና ግን ደግሞ በህይወታችን ውስጥ ራሳችንን ዞር ብለን ብንመለከት በቀን ውሏችን ከምናመሰግንበት ይልቅ የምናማርርበት ኡፍ እንዲያልተሳካም ኡፍ እንዲያልሆነም እያለን አብዛኛውን ጊዜ የምንሰጠው አብዛኛውን ካንደበታችን የሚወጣው ነገር የምናማርርበት ሆኖ ራሳችንን እንመለከተዋለንና ምን አለበት ከምናማርርበት ነገር ይልቅ እኔ ሁሌ ማስበው ካልሰጠኝ ካልተደረገልኝ ነገር ይልቅ እግዚአብሔር ባደረገልኝ ነገር ማመስገን፣ እግዚአብሔር በሰጠኝ ነገር ማመስገን፣ ሁሌ እግዚአብሔር ይመስገን ይሄ ያለኝ እግዚአብሔር ይመስገን ይሄን አግኝቻለሁኝ ካልኩኝ እግዚአብሔርም እንዲሁም ደግሞ ቃሌን ሳወጣ አካባቢ ላይ እንግዲህ እንደየእምነታችሁ ነው ሰይጣንም ሊሆን ይችላል ሁሉም የሚመለከተኝ ሰው ያንን ቃሌን የሚሰማ ሰው በሙሉ በህይወቴ ውስጥ ደስታዬን ምስጋናዬን ነው የሚሰማውና በፊት በትንንሽ ትምህርቶች እማረው ነበር። ይሄ ሎ ኦፍ አትራክሽን የሚባል ነገር አለና አሁን ላይ ምን ያህል ይግባን አላውቅም። አንዳንዴ እንደዚህ አይነት ትምህርቶች ሲጀመር ያኔ እኔ ራሱ ስማር ስለ ሎ ኦፍ አትራክሽን የተለያዩ ነገሮች በመማርበት ጊዜ ከፋሚሊ ይሄ ጥንቆላ ነው ተይ ወደዛ ምናምን የሚባል ሐሳቦች ነበር የሚመጡልኝና እፈራ ነበር። እንደዚህ አይነት ነገሮችን መማር በጣም እፈራ ነበር። ግን ደግሞ አሁን በህይወቴ ላይ ቁጭ ብዬ ወደ ኋላ ሄጄ ሳስበው ይሰራል። ሎ ኦፍ አትራክሽን ሌላ ነገር አይደለም። ስለዛ ብዙ ስለማለቅ ዲቴል ባላወራላችሁም ግን በህይወታችን አብዝተን የምናወራው አብዝተን የምናስበው ነገር አይምሮአችን ውስጣችን መለስ ብለን ስናየው እርግጠኛ ሆኖ የሚነግረን ነገር እመኑኝ እኔ በህይወቴ አረጋግጫለሁ ያ ነገር ይሆናል። በቃ እኔ ከልጅነታችሁ ጀምራችሁ አይ ከዚህ ሀገር ካልወጣው አያልፍልኝም የሚል ልጅ እኔ ብዙ ሰው አውቃለሁ። ኢትዮጵያ ውስጥ ነው ያልፍለት በጭራሽ። ምክንያቱም አንደበቱ አስተሳሰቡ ውስጡ ያንን አምኗል። ከዚህ ሀገር ካልወጣው አያልፍልኝም የሚለውን ነገር ኢትዮጵያ ውስጥ ሆኖ በጣም ብዙ ያለፈላቸው ሰዎች አሉ። እነዛ ምናምነው ነው አውርተው ነው እዚህ ሀገር ሆኜም ብሰራ ያልፍልኛል የሚለውን ነገር ስላመኑና ስላወሩ ነውና ወደ ህይወታችን ጥሩ ነገርን በመናገር መጋበዝ። በቃ እኔ እችላለሁ እሰራለሁ ይሄ አላማ አለኝ። ያ ማለት እኛ ስላወራን ያለ ምንም ፈተና ያለ ምንም ችግር ብድግ ብለን የምንፈልግበት ቦታ ላይ ደርሰን ራሳችንን እናገኘዋለን ማለት አይደለም። ግን በአንደበታችን ጥሩ ነገር በመናገር እያንዳንዱን ነገር የምናልፍበትን መንገድ እናዘጋጃለን። አይምሮአችንን እናጠነክረዋለን። እኔ ጥሩ ቦታ ነው ምደርሰው፣ እኔ ሀብታም ነው መሆነው፣ እኔ ሀብታም መሆን አለብኝ ግዴታዬ ነው፣ የቤተሰቤን ህይወት መቀየር አለብኝ ግዴታዬ ነው፣ ቤተሰቤን መርዳት አለብኝ ግዴታዬ ነው ብሎ የሚያወራ ሰው በቃ አይምሮ ቤተሰቡን መርዳት እንዳለበት ነው የሚያስበው። እዚህ ጋራ የሚመጣለትን ጥቃቅን መሰናክል ወደ ኋላ ማለት ከፍተኛ የሆነ አቅም ይኖረዋልና አንዳንዴ ቢሮ ላይ የተለያዩ ስራ ቦታዎች ላይ ስመለከት በጣም ኮምፎርታብል የሆነ ቢሮ ውስጥ ደስ በሚል ኢንቫይሮንመንት እየሰሩ ሰዎች ስራ እንዴት ነው ሲባሉ ምንም አይልም፣ ያው ምንም ማድረግ አይቻልም፣ እንደው ካለ መስራት ይሻላል የሚሉ ሐሳቦችን መናገር ይቀናናል። እስኪ ራሳችሁን ተመልከቱ። እንደው የምትሰሩበት ስራ ቦታ ከተለያየ ነገር አንፃር ብዙ ፐርሰንቱን አስቀምጡት። ይሄን ጥቅም አገኛለሁ፣ ይሄን መጥፎ ነገር አለ የሚለውን ነገር አስቀምጠን ስንጠየቅ ግን ምንድነው የምንመልሰው ምላሽ? ይሄ ራሴም ላይ የማየው ችግር ነው፣ ምንም አይልም። ብዙዎቻችን እስቲ ይሁን እየታገልኩ ነው ምናምን የሚሉ ከመልካም ቃል ይልቅ ሌሎች ቃላቶችን ነው በራሳችን ላይ የምንጠቀመውና የቃልን የአንደበትን ከውስጣችን የምናወጣውን ነገር ፓወር ተረድተን በጣም በህይወታችን እንደው ይሄ ሰዎች እንዳይጎዱን ከምንጠነቀቀው በላይ ራሳችንን እንዳንጎዳ በጣም መጠንቀቅ አለብን ብዬ አስባለሁ። አጭር ምሳሌ ሊሆን የሚችለው ቃል ላይ በተለይ የፍቅር ግንኙነት ላይ ሊሆን ይችላል፣ ቤተሰብ ላይ ሰዎች ቢመቱን እኔ እናቴ መታችኝን ጊዜ አላስታውስም። የሆነ ሰው ቢመታን ያን ይሄ ፊዚካል የሆነውን ነገር ይድናል፣ እንረሳዋለን።
ሰዎች ግን በቃል የጎዱንን ነገር መቼም አንረሳውም። ውስጣችን ተቀምጦ ነው የሚኖረው። ይሄ ይታወቀናል ራሱ የዱላ ያህል ውስጣችን ገብቶ ስንጥቅ ሲያደርገን የሆነ ነገራችንን ሲመታው ሲሰማን ይታወቀናልና በዛ ሁኔታ ውስጥ ራሱ ቃል ምን ያህል ዋጋ እንዳለው መረዳት እንችላለን። ለዚህ ምሳሌ እንዲሆን እስኪ እናንተም አውሩ። በህይወታችሁ ውስጥ ሰዎች በጣም በቃል ውስጥ ምን ያህል ጎድተዋችኋል? ሰዎች በቃል ውስጥ ምን ያህል አስደስተዋችኋል? ሰዎች በቃል ውስጥ ምን ያህል መክረዋችኋል? እንዲህ እማትረሷቸው የቃል ጥሩም ሆነ መጥፎ ጠባሳ የምትሏቸውን ነገሮች ወይም ደግሞ ጥሩ ነገር ነው የምትሏቸውን ነገሮች እስቲ ኮሜንት ሴክሽን ላይ አስቀምጡልኝና እንነጋገርበታለን። እኔም አየዋለሁ፣ በጣም ይጠቅመኛል በህይወቴ። እኔ ሁሉንም ትምህርት የምማረው ከሰዎች ነው ብዬ አስባለሁና የእናንተ ሀሳብ የእናንተ የምትሰጡኝ ነገር በሙሉ ለኔም ትምህርት ይሆነኛል ብዬ ስለማስብ እባካችሁ ያላችሁን ነገር በሙሉ አስቀምጡልኝና ወደ ቃል ስንመለከት ይህን ያህል ቃል ፓወር አለው ካልን ብዙዎቻችን አሁን ስለ ሀገራችን ስንጠየቅ ራሱ ብዙ የምናወራው ነገር አለ። መጀመሪያ አፋችን ላይ የሚመጣው ኔጌቲቭ የሆነው ነገር ነው። ምን አለ? ምን ሰላም አለ? የለም እኮ ይሆናል እኮ በብዙ ፈተናዎች ውስጥ እያለፍን ያለ ነው እኮ። ግን ጥሩን የሚያወራው ማን ነው? ማንም። ብዙዎቹ ሲጠየቁ ብዙዎቻችን ስንጠየቅ የምናወራው ካፋችን ካንደበታችን የሚወጣው መጥፎ ነገሩ ነው። ቀድሞ ለመጥፎ ነገር ነው ቅድሚያ የምንሰጠውና ለመጥፎ ነገር ቅድሚያ በሰጠን መጥፎ ነገሮችን ብቻ አብልጠን ባወራን ቁጥር ደግሞ እነዛን መጥፎ ነገሮች እየተደራረቡ የመምጣታቸው ነገር የበለጠ እየሆነ ነው የሚመጣውና ሁሉ ጊዜም ቢሆን ምን ደስታ አለ? እኔ ህይወቴ ደስተኛ አይደለም። ምን ደስታ አለ? እኛ ደስተኛ አይደለንም። እኛ በሰራነው ሙያ አይከፈልም እኮ እዚህ ሀገር ላይ ምን ብር ይከፈለናል እምንል ከሆነ የሚሰማው ሰው እንዴት ይከፍለናል? እንዴትስ የተሻለ ነገር እናገኛለን? ስለዚህ ሁሌም ሚዲያ ላይ ወተን በህይወታችን ውስጥ ለራሳችን በተለይ ደግሞ ወላጅ የሆናችሁ ሰዎች እኔ ልጅ አለኝና በጣም ነው የምጠነቀቀው ለልጄ። በተለይ ወላጅ የሆነን ሰዎች ልጆቻችን ላይ ለምናወጣው ቃል በጣም መጠንቀቅ አለብን። ለልጆቻችን ጥሩ ዘር ጥሩ ምሳሌ መሆን አለብን። ቃል ማለት ዘር ነው፣ የምንዘራው ዘር ነው። ዘር ደግሞ ተዘርቶ አለመብቀል አይችልም። በቃ ከተዘራ ከአረም ጋር የሚብቀል ጥሩ ፍሬም አፍርቶ ይብቀል፣ ጥሩም ሳይሆን ይብቀል። ዞሮ ዘር ከተዘራ መብቀሉ አይቀርም። ስለዚህ ሰዎች ላይ የምንዘራው ዘር፣ ራሳችን ላይ የምንዘራው ዘር፣ ማህበረሰቡ ላይ የምንዘራው፣ ስራችን ላይ የምንዘራው፣ ቤተሰቦቻችን ላይ የምንዘራው ዘር ምን ያህል ነው የሚለውን መጠንቀቅ አለብን። እንደምታውቁት ዘር ደግሞ አንድ ዘርተን እጥፍ ሆኖ ነው የሚመጣው፣ 2 3 በብዙ አፍርቶ ነው የሚመጣው። ስለዚህ ህይወታችን ላይ አንድ የምንዘራት መልካም ነገር እያፈራች ትመጣለች። ሌላ እድልን ሌላ ነገርን እያፈራ ብዙ ነገር ያፈራልናል ማለት ነው። አንድ የምንዘራው የማማረር የመጥፎ ዘር ደግሞ በዛው ልክ አፍርቶ ህይወታችንን ይበልጥ እየጠላ ነው ይበልጥ እየተማረርን እንድንሄድ ያደርገናልና ፕሊዝ በኔ ሁንባችሁ ሞክሩት። በማይመች ሁኔታ ውስጥ ልትሆኑ ትችላላችሁ። ጥሩ በማይሆን ምናልባትም በሚያስመርር ሁኔታ ውስጥ ልትሆኑ ትችላላችሁ። ግን ጥሩ መናገር ጀምሩ። በቃ ጥሩ ይሆናል። አልፈዋለሁ። ይሄንን በሉ ቢያንስ አልፈዋለሁ። እንደማልፈው እርግጠኛ ነኝ። በራሴ ተማመናለሁ። ይሄ ጊዜ ያልፋል። ይሄ ነገር ያልፋል። በህይወታችን የምንፈልገውን የምንወደውን የምንናፍቀውን ነገር ባናገኘው እንኳን መናገር እንጀምር። በቃ ሰዎች ጉረኛ ይበሉን፣ ሳይኖራችሁ አለኝ በሉ። ከአፋችሁ ተናገሩ። በቃ ሰዎች ጉረኛ ይበሏችሁ፣ ምን አገባችሁ? እናንተ ህይወታችሁ ይስተካከል እንጂ ሰዎች እነዚህ ደግሞ ውሸታሞች ይበሏችሁ፣ ጉረኞች ይበሏችሁ። ግን ደግሞ ስለ ህይወታችሁ ምንም አይነት መጥፎ ነገር አትናገሩ፣ ጥሩ ነገርን ተናገሩ። ለሰይጣን ለሚሰማ ሰው እድል አትስጡ። ስለዚህ ቃል በጣም የእውነት ትልቅ ፓወር አለውና በብዙ ፈተና ውስጥ ያላችሁ ሰዎች ልሰጣችሁ ልረዳችሁ የምችለው ከኔ ህይወት የተማርኩት ጥቂቷ ነገር ናትና ኢቭን ትዳራችሁ ችግር ላይ ያለ ሰው ሪሌሽናችሁ ችግር ላይ ያለ ሰው ሶልቭ እስክታደርጉት ማታደርጉት ነገር ከሆነ መጨረሻ የራሳችሁ እንትን እስክታደርጉት ራሱ መጥፎ ነገሩን በየቦታው እየዞራችሁ አትዝሩት። እኔ በህይወቴ በጣም ስለጎዳኝ ነው ያ ነገርና ጥሩ ነው። በቃ በትዳር ውስጥ ግጭት አለ ግን ይስተካከላል። በሪሌሽን ውስጥ መጣላት አለ ግን ደግሞ ይስተካከላል የሚለውን ነገር ሁሉ ጊዜም በህይወታችን ውስጥ ጥሩ ነገር መናገር በጣም መልመድ ያለብን ነገር ነው። ቃል
ብዙ ነገሮችን የመለወጥ የማስተካከል የእውነቴን ነው ምላችሁ ገንዘብ ባይኖራችሁ ብዙ ነገሮችን መስራት ባትችሉ በምትናገሩት በራሳችሁ ላይ በምታወጡት በአንደበታችሁ ባለው ነገር ፍሬውን መብላት ተለውጦ ህይወታችሁን ማየት መመልከት ትችላላችሁና ዛሬ እኔ ካለኝ ከትንሹ ከተረዳኋት ነገር በህይወታችሁ ውስጥ መድረስ ስለምትፈልጉበት ነገር እርግጠኛ ሆናችሁ እንድትናገሩ የቃልን ፓወር ልነግራችሁ መጥቻለሁ። በተቻለ መጠን ደግሞ የማማረርን ስለራሳችሁ መጥፎ የሆነን ቃል ከራሳችን ህይወት ውስጥ ማውጣትን ደግሞ በተቻለን መንገድ ማስወገድ የምንችልበትን መንገድ ለመናገር መጥቻለሁ። እኔ ይሄንን ነገር ለማድረግ መጀመሪያ ቸገር ነበርና የረዳኝን ነገር ምንድነው ጻፍኩት። ወረቀትና እስክሪብቶ አዘጋጅቼ ጻፍኩት። እኔ ደስተኛ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ የምፈልጋትን ጵኔል ጻፍኩኝ። ይሄ እንዲህ ነው የኔ ህይወት፣ እኔ እንዲህ ነኝ፣ እኔ ይሄ አለኝ፣ ይሄ ደስተኛ የሚያደርገኝ ነገር ይሄ ነው፣ እንዲህ ነኝ፣ በቃ እኔ ፍቅር ነኝ፣ እኔ ደስተኛ ነኝ፣ እኔ እንደዚህ ተው ነኝ፣ ተወዳጅ ነኝ። እያንዳንዱን ነገር ጻፍኩትና ማታ ማታ ጸሎት አድርጌ ከመተኛቴ በፊት ለራሴ ነግረው ነበር። ጵኔል እኔ በጣም ቆንጆ ነኝ፣ ደስተኛ ነኝ፣ እኔ የራሴ የሆነ ነገር ያለኝ ሰው ነኝ፣ እኔ በቃ የምፈልገውን ነገር በሙሉ ቁጭ ብዬ ልክ እንደ ሰው ለራሴ ነግረው ነበርና ያ ነገርን አይምሮ እየተላመደው መጥቶ ዛሬ በእውነት ከምፈልጋቸው ብዙ ነገሮች ውስጥ እግዚአብሔር ይመስገን እየተሳካልኝ እያገኘው የአፌን ፍሬ እየበላው ነው የመጣሁትና ቃል ትልቅ ፓወር አለውና በእያንዳንዱ ነገራችን ስለምናወጣው ቃል መጠንቀቅ ማሰብ መቻል አለብን። የዛሬው ትልቅ ሐሳቤ ነው። እስኪ እናንተስ ስለ ቃል ምን ትላላችሁ? ስለ አንደበት ምን ትላላችሁ? ከዚህ የተለየ ሐሳብ አላችሁ ወይ? ብናደርገው ቢሆን የምትሉት ነገር ምክንያቱም ይሄንን ቪዲዮ የሚመለከቱ ሰዎች የኔን ብቻ ሳይሆን የእናንተንም ሐሳብ ከስር ገብተው ስለሚመለከቱ በደንብ በዚህ ሐሳብ ዙሪያ መናገር የምትችሉ በጣም በርካታ ሰዎች እንደምትኖሩ አውቃለሁ። ስለዚህ ሐሳባችሁን አስፍሩ። የኔን ሐሳብ ሰዎች እየሰሙ የእናንተንም ሐሳብ ደግሞ ቁጭ ብለው ያነባሉ፣ ይማሩበታልና በጣም እጠብቃለሁ። ሌላው ደግሞ አንድ ልጠይቃችሁ የምፈልገው ነገር ምንድነው? እስኪ ህይወታችሁን ወደ ኋላ መለስ ብላችሁ ራሳችሁን ገምግሙ፣ ተመልከቱት። እንግዲህ ከራስ ማምለጥ አይቻልም፣ ራስን መዋሸት አይቻልምና ዛሬ ላይ የምትኖሩት ህይወት ልጅ እያላችሁ የምትመኙት ነበረ ወይ? ይሄ የምታስቡት ነበረ ወይ? የሆነ ጊዜ ያወራችሁት ነበረ ወይ? ምናልባት የሆነ ጊዜ እንደዚህ አይነት ህይወት ይኖረኛል ብላችሁ አስባችሁ ነበረ ወይ? እዛ ቦታ ላይ እና እዛ ህይወት ላይ ካላችሁስ ምን ያህል ታመሰግናላችሁ? ምን ያህል በዛ ህይወት ደስተኛ ናችሁ? ምን ያህል ስለዛ ህይወት ጥሩ ነገር ካፋችሁ ይወጣል? ምክንያቱም እኔ ራሴን ተመልክቼ ነው። እኔ ከሞላ ጎደል ኦልሞስት ሙሉን ማለት ይቻላል በአፌ የማወራውን የምመኘውን ያንን ህይወት ነው አሁን ላይ መስመር ላይ ሆኜ እየኖርኩት ያለሁት። ዛሬ እዚህ ጋር መቀመጥ ዛሬ ከእናንተ ጋር የማወራውን ማውራት የሆነ ልጅነቴ ላይ አስበው ነበር፣ ፈልገው ነበር፣ አወራው ነበር። የሆነ ጊዜ ላይ እንደዚህ አይነት ነገር ይኖራል እያልኩኝ አወራ ነበር፣ ፈልገው ነበርና ዛሬ እዚህ ቦታ ላይ ተቀምጬ ግን ምን ያህል አመሰግናለሁ፣ ምን ያህል እግዚአብሔር ረዳኝ እላለሁ፣ ምን ያህል በፈጣሪ እምነቴን አሳያለሁ፣ ምን ያህል ፈጣሪን አመሰግናለሁ፣ ምን ያህል ካንደበቴ ጥሩ ነገር ይወጣል። ይህን ስራ በምሰራበት እዚህ ስራዎች ላይ ብዙ ነገር ያጋጥመኛል። ሁሉም ስራ ብዙ ነገር ስላለው ማለት ነው። ምናልባት እንግዳ ጠርተን እንግዳ ሊቀርብን ይችላል፣ ብዙ ነገር ሊሆን ይችላል። ግን የምንፈልገው ነገር ወይ ገንዘብ ሊያጥረን ይችላል፣ እንደሚታሰበው አይደለም፣ ብዙ ነገር ሊያጋጥም ይችላልና እነዚህ ያጋጠሙን ነገሮች እናስባለን ወይስ የሆነ ጊዜ ፈጣሪን የጠየቅኩትን ነገር ሰጠኝ ፈጣሪ ይመስገን ብለን እናመሰግናለን፣ ካንደበታችን ጥሩ ነገር ይወጣል የሚለው ነገር በሁላችንም ህይወት ውስጥ ጥያቄ ቢሆን መልካም ነው ብዬ አስባለሁ። ስለዚህ ዛሬ ማረፈደም እኔም ዛሬ ላይ ቁጭ ብዬ ነገ የምፈልጋት ጵኔል አለች፣ የዛሬ 5 ዓመት የምፈልጋት፣ የዛሬ 10 ዓመት የምፈልጋት ጵኔል አለችና ያቺን ጵኔል በህይወቴ ውስጥ ለማግኘት ዛሬ ላይ ቁጭ ብዬ መልካሙን ጥሩውን እናገራለሁ። እንግዲህ ፈጣሪ ይረዳኛል ብዬ አስባለሁ። ስለዚህ እናንተም በህይወታችሁ ውስጥ መልካሙን ጥሩን ተናገሩ። በሰዎች ላይ መልካም ቃልን፣ በስራቸው ላይ በሚያማክሯችሁ ነገሮች ላይ በሙሉ መልካም የሆነ ቃልን ተናገሩ። በነገራችን ላይ እቅዳችሁን ለሰዎች አታውሩ የሚባለው ሌላ ነገር ኖሮት አይደለም። ሰዎች በእቅዳችን ውስጥ የሚያወጡት ቃል ስላለ ነው። ባይሆንስ ጥሩ ላይሆን ይችላል፣ የሚከቱብን ነገር ስላለ ነው።
በውስጣቸው የሆነ እኛ ዞር ስንል እቅዳችን ላይ የሚያወጡት ቃል ስላለ ነው። ቃል ነው መጥፎ። ስለዚህ እኛ ካልነገርናቸው አያውቁትም እቅዳችንን። ምንም አይነት ቃል በእኛ እቅድ ውስጥ የሚወጣ የሚወረወር ነገር አይኖርም ማለት ነው። ስለዚህ የቃል ፓወር ምን ያህል እንደሆነ ልንመለከት እንችላለን። ለሰዎች የነገርነው እቅዳችን ላይ ሰዎች ኢቭን ኔጌቲቭ የሆኑ ቃሎችን እየወረወሩ እኛን ቻሌንጅ ማድረግ ይችላሉ። ለዛ ነው እቅዳችሁን ለሰዎች አትናገሩም የሚባለው አንዱም እና ትልቅ የሆነ ሐሳብን ያነሳ ነው። ትልቅ የሆነ መነጋገር የምንችልበትን ፖይንት ነው ያነሳ ነው። እኔ በጥቂቱ ያለችኝን ማቃትን ጥሩ ነው ብዬ የማስበውን ነገር አጋርቻችኋለሁ። የእናንተ ብዙ ያስተምረኛል። እንግዲህ እናንተም የምታስቡትን አጋሩኝ። ስለ ቃል የነበረን ቆይታ እንግዲህ ይሄንን ይመስላል። በህይወታችን ውስጥ ሁልጊዜም ቢሆን ፈጣሪያችንን አመስጋኝ፣ ከአንደበታችን የሚጣፍጥ የሚወደድ ደስ የሚል ሰዎች እንዲሰሙት የሚጋብዝ ሁሌም በሰሙት ቁጥር በሰዎች ህይወት ውስጥ ገብቶ ጥሩ ነገርን የሚዘራ ለሰዎች ደስታ፣ ለሰዎች ሰላም፣ ለሰዎች እረፍት የሚሆንን ነገር እንዲወጣ እንግዲህ ፈጣሪ ይርዳን። በተረፈው ለእንደዚህ አይነት ነገር የምር ተዘጋጅተን መጸለይ ነው። አንደበቴን ግራው፣ አንደበቴ ላንተ የተገራ ይሁን፣ በአንደበቴ ውስጥ ብዙዎችን አድን፣ በአንደበቴ ውስጥ ብዙዎች ይትረፉ፣ በእኔ አንደበት ውስጥ የኔ ህይወት ይትረፍ፣ በእኔ አንደበት ውስጥ ልጄ ይትረፍ፣ ቤተሰቦቼ ይትረፉ እያለን ስለ አንደበታችን ትልቅ ርዕስ ይዘን ሀሳባችን ደግሞ እናንተን አንብቤ እኔ በጣም ብዙ የምማረው የምረዳው ነገር ይኖራል። አብራችሁኝ እንግዲህ ሀሳብ ይኖራታል ብላችሁ አክብራችሁኝ እንግዶቼ ሆናችሁ ዛሬ እኔ ጋር ቆይታ ስላደረጋችሁ እጅግ በጣም አድርጌ ያመሰግናለሁ። የስካሁኑ ከፒና ጋር ቆይታችን እንግዲህ ይሄንን ይመስል ነበረ። እንደዚህ ባለ በአማረ ፒክኒክ ቆንጆ የሚባልን ቆይታ አብረን አድርገናል። አብራችሁኝ ስለቆያችሁ አሁንም በድጋሚ አመሰግናለሁ። በቀጣይ ግን ባነሳው ብላችሁ የምታስቡትን ሀሳብ እስኪጠቁሙኝ በተቻለኝ አቅም እኔም ደግሞ በደንብ አንብቤ በዛ ሀሳብ ተዘጋጅቼ ወይም ደግሞ የሚመለከታቸውን የሚያስተምሩን ብዬ የማስባቸውንም ሰዎች እዚሁ መድረኬ ላይ ጋብዣቸው ከነሱ ጋራ እንወያያለን። በህይወታችን ውስጥ አንዳችን ካንዳችን ነው ሁሉ ጊዜም ቢሆን የምንማረው። ህይወት በጣም ትልቁ ትምህርት ቤት እኔ ሰው ነው ብዬ ነው ማስበውና ከሰዎች እያንዳንዱን ነገር እየተማርን እኔ ከናንተ እናንተ ከኔ ከማመጣቸው እንግዶች እንግዲህ እየተማማረን ህይወትን በተሻለ መንገድ ፈጣሪ እስከፈቀደልን ጊዜ ድረስ እንኖራለን ብዬ አስባለሁ። ስለዚህ ቀጣይ ስለምን እናውራ ሀሳባችሁን አስቀምጡልን። ፒና ቲዩብን ደግሞ አዲስ ከሆናችሁ ለማበረታታት ሰብስክራይብ በማድረግ ላይክ በማድረግ ለብዙዎች ደግሞ ይሄ ሀሳብ እንዲደርስ ሼር በማድረግ እንድታግዙኝ እገዛችሁን እጠይቃለሁ። አብራችሁን ስለቆያችሁ በጣም አመሰግናለሁ። ፈጣሪ ሀገራችንን ሰላም፣ ሁላችሁንም ደግሞ ጤና ያደርግልኝ። መልካም ጊዜ